Vaya. ሰላም ሰላም ውድና የተከበራችሁ የአዲ ዩቲዩብ ቤተሰቦች ሁላችሁም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልን። የኛ ቤተሰብ የሚሆናችሁ ይሄንን ቪዲዮም የምታዩ የወደፊት ቤተሰቦቻችን የምትሆኑ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ያው ይሄ ዩቲዩብ አካውንት ከከፈትን ትንሽ ጊዜ ሆኖናል። እናም ቪዲዮቻችን አሪፍ እየታዩ ነው። እናመሰግናለን ለምታሳዩን ትብብር በጣም ነው የምናመሰግነው። በአጭር ጊዜም ቢሆን የተወሰነ እይታ አለን። እናም ደግሞ ይሄ አብሮነታችሁ አይለየን። ከኛ ጋራ ከጎናችን እንደምትሆኑ ተስፋ እናደርጋለን። እንግዲህ ቻናላችን 100 ሰብስክራይብ ደርሷል። ያው ትንሽ ነው ለመጥራት ይከብዳል፣ ግን 100 ደርሰናል። ከዚህም በላይ እንደምንሄድ ተስፋ እናደርጋለን በእናንተ ትብብር። እናም ቤተሰቦቻችን ቤቱን ሰብስክራይብ እያደረጋችሁ ቪዲዮቻችን ላይክ በማድረግ ኮሜንት በመጻፍ አብሮነታችሁን አሳዩን፣ አግዙን። እንግዲህ ዛሬ ደግሞ የሆነ አሪፍ ነገር አስቤ መጥቻለሁ። እናንተን ያዝናናል ብዬ በማሰብ እናንተን ለማዝናናት አንድ ቪዲዮ ለመስራት አስበናል ዛሬና ያው የባለፈውን ቪዲዮ አይታችሁታል። ያላያችሁትም ገብታችሁ ይዩት፣ ያያችሁትም አይታችሁታል። እና ሱመያን ዛሬም ፕራንክ ላረጋት ነው እኔ። እሷ ዝታብኛለች። ያው እኔም ፕራንክ ማድረጓ ስለማይቀር በሆነ ነገር ባላሰብኩት ዛሬ ደግሞ እሷን ላስደነግጣት ፕራንክ ላረጋት ነው። ቪዲዮንም ደግሞ እናንተን ያስተምራል ብዬ አስባለሁ። እናም ደግሞ እንዳልኳችሁ ሰብስክራይብ አድርጉልን፣ ቤቱን አበረታቱን፣ ላይክ በማድረግ ኮሜንት በመጻፍ እንዲሁም ደግሞ ሐሳብ ካላችሁ በውስጥ ኢንቦክስ አድርጉልን፣ ዲኤም አድርጉልን፣ ችግር የለም እናወራ። እናም ቤተሰብ ዛሬ ሱመያን ፕራንክ እናረጋታለን። ፕራንኩም ደግሞ የሚሆነው ከዛሬ ጀምሮ እኔና አንቺ በቃ ምናምን ብዬ ላይሽ አልፈልግም ምናምን ብዬ ዝታለሁ። እሷስ እሺ ብላኝ የምትሄደው ለምን ብላ ጥያቄ ታንሳ አብረን የምናየው ይሆናል። ብቻ በጣም የሚሆነ የሚደብር ቃል ለመናገር ሞክራለሁ ካስቻለኝ። ከዚህ በኋላ አጠገቤ አትድረሽ ምናምን ብዬ በቃ ብዙ ዋጫታ ነው ማለት ነው። ብዙ ማለት ትንሽ ሰሞኑን ከተገናኘን ስለቆየን ያም ነገር ትንሽ አገናዝባ ምን አስቦ ነው ልትል ትችላለች። ከተገናኘን ቆይተናል። እናም እስኪ አሪፍ ፕራንክ ይሆንልኛል ብዬ ተስፋ አደርጋለሁ። እናንተም ደግሞ ቪዲዮውን እስከመጨረሻ በማየት ሰብስክራይብ አድርጉ ቤቱን። እናም ደግሞ 10,000 አስገቡኝ። አይን አውጣነት ካልሆነብን 10,000 ብታስገቡኝ ደስ ይለኛል ቤተሰብ። ያው ለእናንተ ይሄ ትንሽ ነገር ነው፣ ለኛ ግን በጣም ትልቅ ነገር ነው። 10,000 መግባት ቪዲዮ መስራት እንፈልጋለን፣ ማደግ እንፈልጋለን። ፈጣሪ ከረዳን ደግሞ ጥሩ ደረጃ እንደምንደርስ ተስፋ እናደርጋለን። እናንተም ደግሞ እኛን አግዙን። ከፈጣሪ በታች እናንተ ናችሁ እኛን ማሳደግም በጣም የምትችሉትና አግዙን፣ ተባበሩን፣ ሰብስክራይብ አድርጉልን ቤቱን። የእናንተ አንድ ሰብስክራይብ ማድረግ ለእናንተ ምንም ሊሆን ይችላል፣ ለኛ ግን ትልቅ ነው። ይሄ አንድ ሰብስክራይብ እና ቤቱን ሰብስክራይብ አድርጉልን። እናም ደግሞ ብዙ አላብዛባችሁ ወሬ እና ቤተሰብ ይኸው እንግዲህ እስካሁን ቆይታለች፣ አልመጣችም። ምን እንደሆነች አላቅም፣ ግን ያው ተቀጣጥረናል። ነይ ብያታለሁ፣ ትመጣለች። ደውዬላታለሁ እዚህ እናንተ ጋር ከመምጣቴ በፊት ተደዋውለናል፣ ግን ቆየች። እስካሁን ምን እንደሆነች ራሱ አላቅም። እስኪ ዝም ብዬ ልደውልላት። ስልክ አታነሳም፣ ምን እንደሆነች አላቅም። ያው እንዲሁ መታለች። ቤተሰብ አጠገቤ ስለሆነች መሰለኝ ስልክ አያነሳች። ሰላም ቤተሰብ እንዴት ናችሁ? አናፈቁሽም? ሰላም ቢያችሁ በጣም ነው ናፈቃችሁኝ። እንዴት ናችሁ የኛ ውድ ቤተሰቦች? ጠፋና በጣም ዛሬ እንግዲህ ተገናኝተናል። እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልን። እንግዲህ ሰብስክራይቡም እየሄደ ነው፣ አሪፍ ነው እና አግዙን፣ አበረታቱን። እንዴት ነህ? አለሻ አለሁልህ። እንግዲህ ዛሬ የሆነ ነገር ልልሽ ነው የጠራሁሽ። ቆየና ከተገናኘ አንተ አትደውልም እንዴ? ቆይ እኔ ካልደወልኩ አትደውልም? ምን ላድርግ? ስልክ አታነሽም። ስደውል አሁን ራሱ መች አነሳሽ? ስለደረስኩ ነው። ምን አለ መሰለሽ የሆነ ነገር ነገርሽ ነበርና ቤተሰባችንን ያካትታል። ያካትታል። በእነሱ ፊት መናገር ስለፈለኩ ከእነሱም የመጣ ሀሳብ ስለሆነ
አትለኝም። ኧረ ከነሱ የመጣ ከሆነማ በጣም ለመስማት ጓጓ። ይኸውልሽ ምን አለ መሰለሽ ይደብራል ግን ምንድነው የሆነ የሚደብር ነገር ተፈጥሯልና ጓደኝነታችንን ማቆም ፈልጋለሁ። በቃ እኔ ታውቂያለሽ ጓደኝነታችንን ማቆም ያለብን ፕራንክ ከሆነ ይኸውልህ ንገረኝ በኋላ ነገር ያለው ፕራንክ ሳይሆን ከመያዥ ጠብቁሽ ቤተሰቦቻችንን ስለሚያውቁ በውስጥ የሚያወሩ ነገር ስላለ ነውና እንዴት አንድ ሙስሊምና ክርስቲያን አብሮ ቪዲዮ ይሰራሉ? እንዴት ጓደኛ ሊሆን ይችላል? ተብያለሁ። እየቀለድክ ነው አይደለም? ከቤተሰቤም ወቀሳ ቀርቦ እስኪ ተወኝ ደክሞኛል ለራሴ። አይ እኔ እየቀለድኩ አይደለም። ከቤተሰብም እንደዚህ ተወቅሻለሁ፣ ቤት ተቆጥቶኛል ምናምን ነገር። እናም ደግሞ መጀመሪያ አብረን ስለሚያውቁን የዩቲዩብ ቤተሰቦቻችን አብረውም ስለሆነ የሚያውቁን እነሱንም በኋላም እንዴት ተለያያችሁና የሚል ነገር እንዳይመጣ ዛሬ በእነሱ ፊት ላይ ነገር የምርህን ነው? የምርህን ነው። እየቀለድኩ አይደለም። ግን ያው ወቀሳውን መቋቋም አልቻልኩም። በጣም ብዙ ሰው ይወቅሰኝ። አንተ በጣም ትቀልዳለህ። ደክሞኛል ለራሴ ዋላ አዲሱ አትቀልድ። አሁን እኔ ይሄውልህ እየቀለድን እንደባለፈው ምናምን እኔ ለአንተ መስራት የነበረብኝ እኔ ሰርተልኛል። ግን የምሬን ነው በጣም የቤተሰቦቻችንን ፊት ለፊት ነው ልነግርሽ የፈለኩት። አንደኛ ነገር ልነግርሽ የፈለኩበት ምክንያት ከቤተሰቦቻችን የመጣ ጥያቄ ነገር ስላለ ነው። አንዴ አንተን ቀልድ ተው። አሁን ወደ መጣንበት ጉዳይ እንሂድ። ቀልዱን ተው። አይ ምንም ሌላ የመጣሁበት አንተ ወላሂ እየቀለድክ ከሆነ ካሜራውን ግን አቁሙ፣ እኛ እንጨርስ። የምርህን ነው? የምሬን ነው። እየቀለድኩ አይደለም። ለምን ቀልዳለሁ? እንደዚህ አይነት ነገር ይቀልዳል እንዴ? ቪዲዮ ይዘህ ነው እሺ እንደዚህ የምታወራኝ? ቪዲዮም ይኸውልሽ የማወራሽ ምክንያቱም ምንድነው ትንሽም ቢሆን ያዩን ሰዎች የሚያውቁ ሰዎች አሉና ምክንያታችንን ማወቅ ይፈልጋሉ። ከመሬት ተነስተን ተለያይተን ከዚህ በኋላ ስራ ስንሰራ ሲያዩ መቼም ቅር ሊሰኙ ይችላሉና ያ ብዙ ነገር አስበን ነበር ሁለታችንም አይደል? አዲሱ በአላህ አትቀልድ። እኔ እንደዚህ አይነት ቀልድ አልፈልግም። ወላሂ ቀልድ አይደለም። እንዴ ላስረዳሽ፣ ቀልድ አይደለም። የምሬን ነው። የነገርኩሽ እኮ ነው። ከቤተሰብም ቅሬታ ቀርቦ እስካሁን ሰማሁክ። በቃ ወደ መጣንበት እንግባባ። እሱን ተወውን። ለዚህ ነው የጠራሁሽም፣ ለዚህ ነው ሌላ የመጣንበት ምንም ምክንያት የለም። እስኪ ወላሂ በል የምር ለዚህ ነው ሌላ ምንም ምክንያት የለም። ቀልዳል እንዴ? በግልጽ ልንገርሽ ብዬ ነው። ሁለተኛም ያው እንዳልኩሽ ብዙ ቤተሰቦቻችን በውስጥ መስመር እያወሩኝ ነው። እንዴት ትሰራላችሁ እንደዚህ? እስካሁን ሰማሁክ። አይበቃም? እሺ የምትይው ነገር አለ? አይ ሰማሁክ። ቀልድ እንደሆነ እንግዲህ እንደዛ ብዬ ላስበውና አሁን እሺ ቀልድ አይደለም። ወላሂ የምርህን ከሆነ ካሜራውን አቁምና እኔ እናንተ ነው። ወላሂ የምርህን ነው። ለምን ይቆማል? በቃ እዚሁ እኮ ጨርሰን መሄድ ነው። ታውቂያለሽ? ምን ማለት ነው እኮ? ካሜራው ይቁምና እኔ እናንተ እናውራ። የምርህን ነው? የምሬን ነው። ምን ቀልድ ነው? ቀልድ አዲስ ሲጀመር እውነት እንኳን ማለት ቢሆን እንኳን እኔ እናንተ ነን እንጂ ማውራት ያለብን ምንድነው? ካሜራ ይዘም ካሜራ እየጠበቅኩሽ ነገር ይሻለው እኮ ቤተሰቡ ያው ትንሽም ቢሆኑ ስላወሩኝ ነው እንደዚህ ብለው ሐሳብ ስለሰጡን ነው። ሁለተኛ ደግሞ ከዚህ በኋላ ተለያይተንም ሲያዩ ለምን ብለው ጥያቄ እንዳያድርባቸው በማሰብ እንጂ ካሜራ እውነትም አስፈላጊ ሆኖ አይደለም። ግን በቃ ከዚህ በኋላ ያው አብረን ስለማንቀጥል አብረን ስለማንሰራም ቤተሰቦቻችን እንዲያውቁት በማሰብ ነው። እነሱንም በማክበር ነው። ለነሱ ካለኝ ክብር አንፃር ነው። ላንቺም ካለኝ ክብር አንፃር ነውና ወላሂ እኔ ስመጣ ራሱ ማለት ነው ወላሂ ከተገናኘን ስለቆየን ማለት በቃ ቪዲዮ መስራት አለብን ብዬ ነው የመጣሁት። ለዛውም ደህና አይደለሁም፣ አሞኛል ሰሞኑን ደህና አይደለሁም። ስለዚህ እየቀለድኩ ሆነ እየቀለድኩ ነው በለኝ። ደህና አይደለሁም ወላሂ እያመመኝ ነው። ለራሴ እያመመኝ ነው። እኔ እየቀለድኩ አይደለም የምሬን ነው እኮ። ካሜራውን ያቁም በቃ። እኔ እንደዚህ አይነት ቀልድ አቀልድ እንዴ? እኔ እኮ አሁንም ለምን አትቀልድ? ካሜራውን ቢጠፋ የሚቀየር ነገር ሌላ ነገር አቁመውና እኔ እናንተ እናውራ። ወላሂ የምርህን ከሆነ ማለት የምሬን ነው። ካሜራውን ቆሞ የሚመጣ ነገር እኮ የለም፣ የሚቀየር ነገር የለም። ካሜራውም አለ ካሜራውም የለም። ሶ የሚቀያየር ምንም ነገር ገብቶሻል? ካሜራው ኖረም አልኖረም የሚቀየር ነገር የለም። እንዲህ ነው ማውራት ያለብን። በቃ ያልሽ አንደኛ ነገር
ማለት ወላሂ ፕራንክ ምናምን ልታረገኝ አስበህ ከሆነ እኔ ደህና አይደለም ወላሂ። እኔ እንደዚህ አይነት ፕራንክ ምንድነው ማረግሽ እኮ እንደዚህ አይነት ቀልድ አቀልድ በመለያየት ምናምን ፕራንክ የለም። ግን እኔም ሻን ነገር ልንገርሽ፣ እኔም ከቤተሰብ መውጣት አልፈልግም። ምንም እኮ ከቤተሰብ ጋር የሚያገናኘው ነገር የለም። ኮርስ እንዴት እንደተረዱት አላውቅም። ከዚህ በኋላ ከሷ ጋር እንዳናይ ብለውኛል። ከዚህ በኋላ ከሷ ጋር ቪዲዮ እንዳሰራ ብለውኛል። ስለዚህ እኔ ደግሞ ቤተሰቦቼን ማስከፋት አልፈልግም። ምንም ቢሆን የወለዱኝ ቤተሰቦች ናቸውና እነሱን ማስከፋት ስለማልፈልግ ነው። እናም ደግሞ ዝም ብሎ መሄድ ዝም ብሎ መቅረት ስላልፈለኩኝ ነው። ተነጋግረንበት ተወያይተንበት የሰው ልጆች ነን። ሰው ልጅ የሚገናኝበት አይታወቅም፣ ክፉ ደግ ይኖራል። ስለዚህ የሰው ልጅ መገናኛው ስለማይታወቅ በሰላም መለያየት የመሰለ ነገር የለም። ከብሻ ጨረስክ? የምርህን ነው? አዎ እስካሁን እያዳመጥሽ ነው የማወራው። የምርህን ሌላ የተሻለ ማለት እኔ እናንተ አሁን የምር እንኳን ቢሆን እኔ ጭራሽ አላምንህም። እሱን ተው። ግን የምር እንኳን ቢሆን እኔ እናንተ እንዲህ ነው የምናወራው? ጓደኝነታችን በቃ ይሄ ነው በቃ። እሺ አንዳንዴ እኮ ከፈጣሪ ያለ እንዴት ማለት እንዴት እያሰብኩ እንደሆነ እኔ ምንም አልገባኝም ወላሂ። እሺ እንዴት ብዬ ላስረዳሽ? በዛ ላይ ደህና አይደለም አዲሱ። እኔ ወላሂ እየቀለድኩ ሆነ ማለት እየቀለድኩ ነው በለኝና ወደ ቪዲዮ እንሂድ። ምንም እኮ ዛሬ ምን ሰራው ነገር የለም ማለት እኮ እኔ ወላሂ ከዚህ ጀመር ቪዲዮ እንትን ካን ክረምቱም እያየሁ ነው እንግዲህ እየተገናኘን አይደለም። እኔ እናንተ ከተገናኘን ራሱ ቆየን። ቢያንስ እኔ ማለት እንዴት አስበው እንደሆነ አላውቅም። ያው እንግዲህ ከዚህ በኋላ ብዙ እንትን ባናበዛ ጥሩ ነው። የሚጨቃጨቅ ነው እና ያስፈልጋል። ያው እስከዛሬ የነበረን ነገር አሪፍ ነው ጊዜ ያሳልፈናል። አሪፍ ምርጥ ጓደኛዬ ነበርሽ። ብዙ ነገሮችን አብረን ያሳልፈናል። እናም ያው ያን ሁሉ መልካም ጊዜዎችን አረሳቸው። አንቺም እንደማረሻቸው ተስፋ አደርጋለሁ። ግን ደግሞ ከዚህ በኋላ በአላህ በቃ ማለት ተው በቃ አቀልድ በቃ ተው አታውራ ማለት አታውራ ይቅር። ሲጀመር እንደዚህ አይነት ነገር አታውራ። እኔ እናንተ ቪዲዮ አይደለም የሚያገናኘን መጀመሪያም ሲቀጥል እንደገና እኔ እንደ ወንድሜ የምወድህ ጓደኛዬ ነህ። ዛሬ የመጣ ቤተሰብ እኔ እናንተን ሊያለያየን አይችልም። እኔም ቤተሰቦችን በጣም ነው የምወዳቸው። ስለዚህ የሆነ ማለት መስተካከል ያለበት ነገር ካለ እንዲስተካከል እንትን ይባላል እንጂ አንተ ዛሬ መጣ እንዲህ እንድትለኝ አልፈልግም። አንደኛ ከዩቲዩብ ቤተሰቦቻችን ብቻ አይደለም ከኖርማል ከፋሚሊ የመጣ ነገር ስለሆነ በቃ አሁን አዲሱ ባናወራ ደስ ይለኛል። እያመመኝ ነው ወላሂ። አናወራ በጣም ነው እንደምቀለደው ቢስሚላህ። ሲጀመር እንደዚህ አይነት ነገር ለማውራት ካሰብኩ እንኳን እንዲህ አይደለም። እኔና አንተ እንዲህ ነበር ማውራት የነበረብን። ያው ግልጽ ለማድረግ ያህል ነው። አስፈላጊ ከሆነ እኮ ይቀራል። ብቻ ወይ ላንቺው ነው